አሁን ወደ መፍትሄው ስንሄድ ቆይ እሸት ከረሜላ ወደ መፍትሄው ስንሄድ ጌጥዬ እኔ እናት አንቺ እሱ እውነት ብሩን በአካውንቱ አስገብታ ከሆነ ማስረጃ ደረሰኝ ካቀረበች ብሩን እኔ እከፍላታለሁ ብለሻል አይደል? ሀቅ ከሆነ ስለዚህ ደረሰኝ ላሳይሽ። አሁን ሙሉ ስሙን ታውቂዋለሽ። ስሙን ከነሃ ላኪልኝ። እሺ እናቴ አንዴ ስልክ ቁጥርሽን ላኪልኝ። ቆይ አንዴ በሜሴንጀር ይደርሳል ሀቡ። አይ አይደለም፣ ስልክ ቁጥርሽን በሞዴሬተር ትልኪልኝና በዋትሳፕ ነው የምልክልሽ። እኔ ስልክ ቁጥሬን ለማንም አልሰጥም ሀቡ፣ ይቅርታ። በዚሁ በእንትኑ ላኪ። ቴሌግራም አለሽ? በዚሁ በማያሳይ ቴሌግራም ቁጥሬን ለማንም አልሰጥም። እኔ በፊትም ያውቃል ቁጥሬን ለማንም። ተረጋጊ። ቴሌግራም ነው ያልኩሽ፣ ቁጥር የማያሳይ ዩዘር ኔም። ተረጋጊ። ምን ሆነሻል እኮ? እየነገርኩሽ ነው። እኔ ቁጥሬን ለማንም አልሰጥም። ቴሌግራም ቁጥር የሌለው ዩዘር ኔም አሁን ራሱ በውስጥ ተልኮልኛል። ከዚህ ያየ ሰው ቴሌግራም አውሪን ብሎ ተልኮልኛል። ቴሌግራም አልጠቀምም። የምጠቀመው ኢሞና ዋትሳፕ ነው። ቁጥሬን አልሰጥም። ፌስቡክ እሺ፣ ወይ ኢንስታግራም ቁጥሬን አልሰጥም። የፌስቡክ ቁጥር አይደለም። ሴትዮ አትበይ፣ እንከባበር ሀቡ። ስም አለኝ፣ የተከበረ ስም አለኝ። ተንጣጣሻ በጣም ረጋ ብለሽ እንጣጣለሁ። ያለ ምክንያት ስሜ ሲጠፋ እንጣጣለሁ እኮ። ስምሽ የጠፋበትን ነገር አሳይና እስቲ አሳይኝ። የቱ ጋር ስምሽ የጠፋው? የባሌባ ያሉሽ ሰዎች የባሌባ ያሉሽን ሰዎች ሄደሽ ጠይቂ። እዚህ ቤት ተብለሻል የባሌባ ምን ጉድ ነው? ገባሽ ናቸው እያሉኝ ያሉ ጓደኞቼ ናቸው እያለች አይደል እንደ ያለችው እዚህ ጋር በምሳሌ አስረዳውሽ። እኔ መጥቼ ላይቭ ላይ ባለቅስ ከኔ በደለኝ ከኔ ባሌን ቀማኝ ብዬ ባለቅስና ማንም አልሰጥም። ቁጥርሽን ታዩ ማንም አይፈልግም ያንቺን ቁጥር። በቃ ኦኬ አዳምጪ። እኔ ላይቬን ከፍቼ አንድ ሰው ባሌን ሰረቀኝ ብዬ ወይ ቺት አደረገችብኝ ጓደኛዬ ከባሌ ጋር ብዬ መጥቼ ባለቅስና እሷ ላይቫን በከፈተችበት የኔ ፎሎወርሶች ሳለቅስ ያዩ ተሰምቷቸው ሄደው ኮመንት ላይ ቢሰድቧት እንዴት ነው እኔ ኃላፊነትም ወስደው ሂዱ ስደቡልኝ ሳልል ህመሜ አሟቸው ሄደው ለኔ ያግዘው ቢሰድቡ እንዴት ነው ኃላፊነት ወስደው? እንደዛ እኮ ነው ከረሜላ ያጋጠማት። እዚህ ቤት ገስት ገብታ አለቃዋታል እኮ ነው ያለችው። ጓደኞቼ ጠርተዋታል ነው ያለችው። ሪከርድ አድርገው ላኩላት። አንቺ እውነት እሷ ለሚኪ ብር አስገብታለት ከሆነ ደረሰኝ ማስረጃ ካቀረበች እኔ ከፍላለሁ ስትይ ላይቭሽን ሪከርድ አድርገው ላኩላት። ይኸው ደረሰኝ ይዛ መጣች። ሪከርድ ያደረጉት ቢያረጉ ባያረጉ ልከፍል መብቴ ነው። መክፈልም ያለ መክፈልም መብቴ ነው። እሷ የሰጠችው ለኔ እንጂ ለኔ አይደለም። እሷ የሰጠችው ለኔ እንጂ ለኔ አይደለም። ፍላጎት ካለኝ እከፍላታለሁ። በግዴታ ወይ ተብሎ መረጃ ቀርተው ስላቀበሏት ግዴታ መክፈል የለብኝም። መረጃ ስላለች ግዴታ አይደለም። እኔ እሱና እኔ ከዚህ በኋላ ማለት ነው እንጨርስ መደማመጥ ስለማት ተናገሪና ጨርሽና ከዛ እኔ ምላሽ እሰጥሻለሁ። ጌጤ እኮ ነገር